ሰላም ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? እኔ ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም ክብሩ ይስፋ ቸሩ መድኃኒዓለም። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለሁላችሁ። እንግዲህ ተጠፋፍተናል ጋይስ፣ ቪዲዮ እየሰራሁኝ አይደለም። እንግዲህ ያው የምሰራው ቪዲዮ ራሱ ቁም ነገር አዘል እንደሆነ ተስፋ አደርጋለሁ። ምክንያቱም ማንኛችንም እንግዲህ በተለይ በአረብ ሀገር ያለን ሴቶችን ነው በቃ እነሱን ነው ሰፖርት ማድረግ የምፈልገው ማለት ነው፣ በሀሳብ ማለት ነው። ያው ሌላማ እነሱ ጋር ስላለ ያው በሀሳብ ሰፖርት ማድረግ እፈልጋለሁ ማለት ነው። እና ብዙ ልጆች አሉ ቤት ውስጥ ተጨንቆ ተስፋ ቆርጦ በቃ በያዙት ገንዘብ እንኳን ምን መስራት እንዳለባቸው የማያውቁ ከመጥፎ ጓደኞች ጋር ግሩፕ ፈጥሮ ከዛም በኋላ ገንዘባቸው እየተበላ አላግባብ ትልቅ ደረጃ ላይ ትደርሳላችሁ እየተባለ ገንዘባቸውን እየካሰሩ በውስጥ መስመር እኔ ስክሪንሾት አድርጌ ባሳያችሁ ብዙ ልጆች አሉ ይጽፉልኛል። ሰላም እንዴት ነሽ? እግዚአብሔር ይመስገን እንደዚህ ካምፓኒ ያለ ምናምን በቃ እኔ ጭራሽ አልመልስላቸው ማለት ነው። እና አንዳንድ ጊዜ ምንድነው እኛ እግዚአብሔር አምላክ ጤና ከሰጠን ሰርተን እንድናገኝ ትንሽም ትሁን ትልቅም እግዚአብሔር ከወደደና ከፈቀደ ቀስ በቀስ ያንን ያለንን ገንዘብ 100 ብር 200 ብር እየሰራን እየደከምን የድካማችንንም ውጤት እያጣጣምን ትልቅ ደረጃ ላይ መድረስ አለብን ማለት ነው እንጂ እኔ 100 ብር ይዤ ዛሬ 500 ብር ይሰጣል ተብዬ እንትን ብዬ ያለኝን አጣለሁ ማለት ነውና በውስጥ በኩል ብዙ ልጆች ይጽፉላችኋል እንደዚህ እያሉ። ስለዚህ እባካችሁን አትሸወዱ። እኔም እየጻፉልኝ ነበረና እኔም ተሸውጄ ነበረ፣ ግን ያው አልተሸወድኩም ነበረ። ያው ተመልሻለሁ እግዚአብሔር ረድቶኝ ማለት ነው። ስለዚህ ጋይስ ራሳችንን ጠብቅ። ለምን ሳንሰራ ሳንደክም በአንዴ የቤት ባለቤት የመኪና ባለቤት እንዲሁም ደግሞ ባለ ሀብት መሆን ማለት ይሄ አይሆንም ራሱ ማለት ነው። እና እኛ ከሰራን ከደከምን እግዚአብሔር አምላክ የእጆቻችንን ስራ ይባርክልናል ማለት ነው። ስለዚህ ትንሽም ትልቅ ነው ብለን ስራ ሳንንቅ ጠንክረን መስራት አለብን ማለት ነው። እና ስለዚህ ውድ የቲክታክ ቻናል ተከታታዮቼ እና እንግዲህ እግዚአብሔር ቢፈቅድ ወደፊት አገር ቤት ገብቼ እንግዲህ በላይቭ እንገናኛለን፣ በሰፊው እናወራለን ብዬ አስባለሁ። ለምን ላይቭ መግባት እፈልጋለሁ፣ ግን ኔት ስለሌለኝ አሁን አንድ ቦታ ተቀምጬ ቪዲዮ ቀዳለሁ። ከዛም በኋላ ምሽት ላይ ነው አሁን ቪዲዮን ፖስት ማድረጎ ማለት ነው፣ ሌሊት ላይ ማለት ነው። የሆነ ክላስ ላይ ተቀምጬ ከዛን ፖስት አደርጋለሁ ማለት ነው ይሄንን ቪዲዮ። ስለዚህ ያው አሳቤ የሰው ልጅ ዋና እቅድ ካለው ምን ካለው ከሀሳቡ ወደኋላ አይመለስም ማለት ነው፣ በየትኛውም ነገር ውስጥ ቢሆንና ብዙ ልጆች አሉ እዚህ ቲክቶክ ላይ መዳም ቤት ሆኖ ከእንቅልፋቸው ሰዓታቸውን ቀንሶ ጊዜያቸውን እያጣበቡ የተለያየ ሙያዎችን እየተማሩ እጃቸውን እያፍታቱ ያሉትና ዛሬ ትንሽ ነገር ብትጀምሩ እዚሁ መዳም ቤት ሆናችሁ የሆነ ነገር ብትለማመዱ ነገ ላይ ትልቅ ቦታ ትደርሳላችሁ። ቢዝነሱን አስፋፍታችሁ መክፈት ትችላላችሁ። ስለዚህ ጋይስ በርቱና ጠንክራችሁ ስሩ ማለት ነው። ራሳችሁን የሆነ እስር ቤት ውስጥ እንዳላችሁ ምንም እንደማትጠቅሙ ነገ ላይ ሌላ ህይወት እንደሌላችሁ አድርጋችሁ ራሳችሁን አትጉዱ። ስራም ስትሰሩ ራሳችሁን ጠብቁ፣ ራሳችሁን ውደዱ። ቁርሳችሁን በጊዜ ብሎ፣ ምሳችሁን፣ እራታችሁን፣ እንቅልፋችሁን በጊዜ ተኙ። ጋይስ እኔ የምተኛው በሰዓት ነው፣ ምበላ በሰዓት ነው፣ ምነሳ በሰዓት ነው። ለእያንዳንዱ ነገር ሰዓት እያየሁ ነው። ሰዓት ከኔ አይለይም ማለት ነው። በዚህን ሰዓት ይሄን አደርጋለሁ፣ በዚህን ሰዓት መዝሙር እሰማለሁ፣ በዚህን ሰዓት ወንጌል እሰማለሁ፣ በዚህን ሰዓት ትምህርት ማራለሁ፣ በዚህን ሰዓት ይሄ ፍላወሩን እንትና ያለው፣ በዚህን ሰዓት ይሄን አደርጋ፣ በዚህን ሰዓት ለእያንዳንዱ ነገር ከስራዬ ጎን ለጎን እንትን አድርጌ ሰዓት ሰጥቼ ነው ማለት ነው። እና እኔ በነገራችን ላይ ኢትዮጵያም እያለሁ እውነት ለመናገር እኔ በሰዓት ነው የምጠቀመው። ሰዓት ከእጄ ላይ አይለይም በቃና ሰዓት ማየት ወዳለሁ፣ በሰዓት ሁሉንም ነገር መጠቀም ወዳለሁ ማለት ነው። ስለዚህ ሰዓታችሁን ተጠቀሙ፣ ሰዓታችሁን አትግደሉ። እውነቴን ነው የምላችሁ። ይሄ መዳም ዋይፋ በጣም ትልቅ አድቫንቴጅ አለው ማለት ነው። እኛን ከሰው ጋር ራሳችንን ለማስተዋወቅ፣ ስራችንን ለማስተዋወቅ በቃ ሌላው ቢቀር አንዳንድ ቪዲዮዎችን እየሰራ እንደዚህ ፖስት እያደረግ መስራት እንኳን ባይመች አገራችን ላይ ገብተን ነገ የሆነ ነገር ያው አሁን ዲጂታል ማርኬቲንግ ነው ሁሉም ነገር
ሌስትሮም ጠራጊም ይሁን ሌስትሮ ስራውን በላይ እየገባ እያስተዋወቀ ቪዲዮ እየሰራ ፖስት እያደረገ ራሱን ከሰው ጋር ያስተዋውቃል። የስራ ትጋትነቱን ጥንካሬውን እያዩ ሰዎች አንድ ሰው ከዚህ ከሚሊዮን ከሚያዩት ሰው አይምሰላችሁ። አሁን እንትናችሁ አንድ ቪዲዮ አይታይም፣ ላይክ የለውም፣ ኮሜንት የለውም ልትሉ ትችላለችሁ። እሱ አንድ ቀን ይመጣል ማለት ነው። እናንተ ብቻ ጠንክራችሁ ተክታችሁ ስሩ ማለት ነው። እና አንድ ቀን ይመጣል ሁሉም ነገር። ስለዚህ ያ ሰው ጋር ትደርሳላችሁ። ከዛ ከሚያይ ሰው ውስጥ አንድ ሰው እናንተ ሰፖርት ሊያደርግ ይመጣል። ስለዚህ ጠንክራችሁ ስሩ፣ በርቱ። እንዲሁም ደግሞ በቃ የተለያየ ስራዎች የምትሰሩ አሁን ጊዜው የሶሻል ሚዲያ ነው። ሰው እናንተ ቡና ማፍላት ብትፈልጉ ለምሳሌ ቡና ጠጡ ብትከፍቱ ቡና ስትቆሉ ስትፈጩ ከዛም በኋላ ስታፈሉ ስቴፕ በስቴፕ ሰው ማየት ይፈልጋል። አያቸው ታማኒነትና እውነተኛነትን ሰው ይፈልጋል። አሁን ብዙ ጊዜ ስልክ ላይ የሚያስቅ ነገር፣ ዝም ብሎ ማይራባ ነገር፣ እንደዚህ አይነት ነገር ሰው ቢያይም ግን አሉ ደግሞ ቁም ነገር ፈላጊዎች አሉ ደግሞ እውነት የሆነ ሪል የሆነ ህይወት እናንተ ላይቭም ገብታችሁ ቪዲዮም እየቀዳችሁ ፖስት ስታደርጉ ደስ የሚላቸው ማየት የሚፈልጉ። ስለዚህ ጠንክራችሁ ስሩ። የራሳችሁን ሀሳብ በመልካም መንገድ መጓዝን ጥሩ ነገርን ይሄ አሁን ዛሬ የምናወራ ነገሮች ነገ ልጆቻችን የሚያዩት ነገር ነው። ነገ ለትውልዳችን የምናስረክም ነገር ነው። አያችሁ አይጠፋም፣ ተቀርጾ ነው የሚቀመጠው። ስለዚህ መጥፎ ነገርን ክፉ ነገርን ለልጆቻችን ለትውልዳችን ማስተላለፍ የለብንም እና ጋይስ በርቱ፣ ጠንክሩ። በተለይ የመዳም ቅመሞች እኔ እውነቴን ነው የምላችሁ እናንተ ጠንክራችሁ ደስተኛ ሆናችሁ አገራችሁ ገብታችሁ የራሳችሁ ስራ ኖሯችሁ ከሰው ጥገኝነት ተላቃችሁ ልጆች ያላችሁም ከልጆቻችሁ ጋር ልጆች የሌላችሁ አግብታችሁ ወልዳችሁ የራሳችሁ ነገር ኖሯችሁ እንድትንቀሳቀሱ ባል እንኳን ብታገቡ እሱ ላይ ጥገኝነት ሳይሆን በቃ የራሳችሁ ነገር ቢኖራችሁና ምኞቴም ያለኝ ፍላጎቴም ይሄ ስለሆነ እንጠንክር፣ እንበርታ፣ እንስራላችኋለሁ ጋይስ። እና በቃ እኔ ሌላ ምን እላለሁ እና ማንም ሰው የራሱን ስራ ነው የሚሰራው። ይሄ ሶሻል ሚዲያ ደግሞ የያዝነውን ነገር ማስፋፊያ ማስተዋወቂያ ነው። ስለዚህ ዩቲዩብ ቻናልም ክፈቱ ማለት ነው። በተለይ ዩቲዩብ ቻናል አስፈላጊ ነው። እያንዳንዱ የምትሰሩትን ቪዲዮዎችን እዛ ላይ ፖስት ታደርጋላችሁ። አንድ ቪዲዮ ከእናንተ ውስጥ ሰርታችሁ አንድ ቪዲዮ ቫይራል ከወጣ ያንን ቪዲዮ አይቶ ሰው ወደ እናንተ ቻናል ገብቶ ተመልካች ታገኛላችሁ፣ ሰብስክራይብ ታገኛላችሁ። በአንድ አይመጣም። በአንድ አመት፣ 2 አመት፣ 3 አመት እያለ በአንድ ጊዜ በሂደት የምትሰሩት ነገር እና የምታወሩት ነገር የምታስተላልፉት ነገር የሰው ጆሮ እየደረሰ ይመጣል። አስተማሪነቱ እየደረሰ ይመጣል። ስለዚህ ተስፋ አትቁረጡ። ራሳችሁ ከየት ተነስታችሁ የት እንደደረሳችሁ ለውጣችሁን ዛሬ ላላችሁበት ደግሞ ፈጣሪያችሁን እያመሰግናችሁ ለአምላካችሁ ምስክርነት እየሰጣችሁ ከመከራ ከችግሩ ካዘኑ አሳልፉ ከሁሉም ነገር ጠብቆ ለዚህ ያበቃችሁን ፈጣሪያችሁን እያመሰግናችሁ ከዛም በኋላ እናንተ ያለፋችሁት መንገድ ለሌላ ሰው ራሱ ትምህርት ሊሆን ይችላላችኋለሁ። ውድ እህቶቼ በርቱ፣ ጠንክሩ። በመዳን ቤት እያላችሁ እወቁበት። ዌክ አፕ፣ ነቃ ብሉ፣ አትፍዘዙ። ህይወት እንዳላችሁ አስቡ። ነገ ላይ ሌላ ህይወት እንዳለ አስቡላችኋለሁ። ጋይ ጸሎት አድርጉ። ከምንም በላይ ፈጣሪ መለመን ነው። እወዳችኋለሁ ስለምትከታተሉኝ። ቴንክ ዩ ሶ ማች። ዩቲዩቤን ሰብስክራይብ በማድረግ እንዲሁም ቲክቶክ ቻናሌን፣ ኢንስታግራሜን እንዲሁም ደግሞ ፌስቡክ አካውንቴ እንግዲህ ፎሎ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ስለምትከታተሉኝ ቴንክ ዩ ሶ ማች ባይ